ሰላም እንደምን ሰነበታችሁ? እንደምን ዋላችሁ? እንዴት አረፈዳችሁ? እንዴት አመሻችሁ? የተከበራችሁ ተከታታዮቼ እንዴት ናችሁ? ዛሬ ጥቅምት 3 ቀን 2025 18 ዓመተ ምህረት ነው በኢትዮጵያውያን። በእኛ 13 በዚህ በፈረንጆቹ ማለት ነው። ታችን ፈረንጅ ስናደርግ 13 2025 ዓመተ ምህረት ነው። የኮሎምበስ ቀን ተብሎ በአሜሪካን ሀገር ዛሬ ፌደራል ሆሊዴይ ሆኖ ተከብሮ ውሏል። እኛም ያው አሜሪካን አግኝተዋል ብለን አክብረናል አብረን ከነሱ ጋር። እንዴት ናችሁ? ፊሎዞፊን በተመለከተ አንዳንድ ሀሳቦችን ቀደም ብዬ በላኩት ቪዲዮ አንስቼ ነበረ። ዛሬ አንዳንድ ነገሮችን ጨምርና ወደ ሳይንስ እንሻገራለን። ፊሎዞፊ ወይም ፍልስፍና ትናንት እንዳልነው ኩዊን ኦፍ ሳይንስስ ብለናል። የሳይንሶች ንግስት። ለምን? ሳይንስ ወዝ ቦርን ቱ ኢት። ሳይንስ የወጣው ከፊሎዞፊ ነው ብለናል እና በዚህ ምክንያት ከ1833 ወዲህ ነው ሳይንስ ራሱን ችሎ የወጣው። እንደ ተለያዩ ሶሲዮሎጂ፣ እንደ ሳይኮሎጂ፣ ሌሎችም ሶሻል ሳይንስስ መፈጠር የጀመሩት ከዛ ጊዜ ጀምሮ ነው። ሳይንስ ከፊሎዞፊ የተነጠለው እስከዛ ድረስ ሃይማኖት፣ ሳይንስ እና ፊሎዞፊ ጎን ለጎን እየተፎካከሩ ነው። ሳይንስ አልነበርም። ፊሎዞፊ እና ሃይማኖት እየተፎካከሩ መዝለቃቸውን እንመለከታለን። ከዚህ ሌላ ፊሎዞፊ በአጠቃላይ ጀነራል ራሽናል ኢንኳይሪ ብለናል። ስለ መሰረታዊ የዓለም ጉዳይ ለምሳሌ ዓለም ከየት መጣ፣ ተፈጥሮ እንዴት ነው፣ ኤግዚስተንስ ምንድን ነው፣ በመሳሰሉ ስር ነቀል ጥያቄዎች ላይ ያተኩራል። እውቀት ምንድን ነው? እውቀት ከየት መጣ? ኤፒስቴሞሎጂ ይባላል እሱ መስክ። የመጀመሪያው ስለ ህልውና የሚያወራው ፊሎሶፊ ሜታፊዚክስ ይባላል። ሶስተኛው ኤቲክስ ነው። አራተኛው ፖለቲካል ፊሎሶፊ ነው። አምስተኛው ኤስቴቲክስ የዚህ የአርት የሙዚቃ የመሳሰሉት ነገሮች የሚያጠናው የፊሎሶፊ ክፍል ነው። ስድስተኛው ሎጂክ ነው። ሌሎችም አሉ። ፊሎሶፊ ኦፍ ላንጉጅም አለ። እነዚህን መሰረታዊ ነገሮች በእነዚህ መስኮች ዋና ዋና ጥያቄዎችን የሚያነሳ የአስተሳሰብ መስክ ነው ብለናል እና በግሪክ መጀመሩንም ገልጸናል። በግሪክ በተለይ በስድስተኛው መቶ ክፍለ ዘመን በፊት በዘመኑ የነበሩ የሰው ልጆች ተፈጥሮን ሲጠይቁ ከየት መጣል፣ ተክሎች ከየት መጡ፣ አፈር ዓለም ከየት ተፈጠረ፣ ከየት መጣ እያሉ ሲመራመሩ የጀመሩት መስክ። እንዳውም ከአንዳንዶቹ ሰው ከአሳ መጣ ይላሉ ሲሉ ነበረ። ስለዚህ እንዳውም አንዱ ማን ነው ስሙን ረሳሁት እንጂ አንዱ ፊሎዞፈር ሰው የተፈጠረው ከአሳ ስለሆነ አሳ መብላት የለብንም ምክንያቱም እርም ይሆናሉ። እንግዲህ የምታደንቁት ምንድን ነው? የሰው ልጅ በዛ ንቃተ ህሊናው ዛሬ ለማንሳት የሚከብዱን ትልቅ ጥያቄዎች ያነሱበት የነበረ መስክ ነው ፊሎዞፊ። እንደዛ ነው የተጀመረው ማለት ነው። ፊሎዞፊን እዚህ ላይ እናብቃና ግን አንድ ነገር ልጠቁም። ምንድን ነው ፍልስፍና በአጠቃላይ መልኩ አሁን ያልኩትን ይምሰል እንጂ እያንዳንዱ ፊልድ ደግሞ የራሱ ፍልስፍና አለ። ለምሳሌ በህግ የህግ ፍልስፍና አለ። ፊሎዞፊ ኦፍ ሎ ወይም ጁሪስፕሩደንስ የምንለው እሱ ለብቻው በተራጥር እንመጣበታለን። ፊሎዞፊ ኦፍ ሎ አለ። ፊሎዞፊ ኦፍ ሞራሊቲ አለ። ኤቲክስ የምንለው ነው። ፖለቲካል ፊሎዞፊ አለ። ስለዚህ እያንዳንዳቸው የሳይንስ መስኮች ደግሞ የራሳቸው ፊሎዞፊ አለ። ለምን? በዛ መስክ የሚነሱ ጥያቄዎች ስላሉ። ፊሎዞፊ ደግሞ ኢንኳይሪ ጥያቄ ስለሆነ በየመስኩ የሚነሱ ጥያቄዎችን የምንመልስበት ብራንች ኦፍ ፊሎዞፊ ደግሞ እንደየሳይንሱ ይኖረናል ማለት ነው። በህግ ረገድ ስናይ ፊሎዞፊ ኦፍ ሎ ወይም ጁሪስፕሩደንስ እንዳለ ሁሉ ማለት ነው። ፊሎዞፊ እንደው በጨረፍታ ባህሪው ይሄን የሚመስል ከሆነ ሳይንስስ ከዛ ቀጥሎ እንግዲህ ሳይንስ ምንድን ነው ስንል ይህም ሳይንስ ምንድን ነው ራሱ የሚለው የፍልስፍና ጥያቄ ነው። ሳይንስ ምንድን ነው በምንልበት ጊዜ ሳይንስ ቤዚካሊ ሶስት ነገሮችን የሚያደርግ ነው። ዓለምን ለመረዳት፣ ለማብራራት ኤክስፕሌን ለማድረግ እና ለመተንበይ የምንጠቀምበት ዘመናዊ ዘዴ ነው። አንደርስታንድ ለማድረግ ኤክስፕሌን ለማድረግ እና ፕሬዲክት ለማድረግ ነገሮችን ከአንድ ምርምር ተነስተን ሳይንሳዊ ዘዴዎችን ተጠቅመን አንድ ነገር እንረዳለን። አንድ ነገር ለምን እንደሆነ እናብራራለን። ኤክስፕሌን ማድረግ አንድ ነገር ለምን ሆነ፣ ከበስተጀርባው ምንድን ነው፣
እሱን ስናብራራ ኤክስፕሌን ማድረግ ማለት ነው። ኮዝ አለ። ኮዜሽን ለብቻው ዝምድና አለው ከኤክስፕላኔሽን ጋራ ግን ኮዜሽን እና ኤክስፕላኔሽን ኤግዛክትሊ አንድ ናቸው ናቸው። አንዳንድ ጊዜ አንድ ናቸው የሚሉ የሳይንስ ስሞች አሉ፣ ግን ልዩነት አላቸው በመጠኑ ቢሆን። ስለዚህ አንደኛው የመጀመሪያው የሳይንስ ተግባር ሳይንሳዊ ዘዴዎችን በመጠቀም ኦብዘርቬሽን፣ ኤክስፔሪመንት፣ እነዚህ ሳይንቲፊክ ዘዴዎች ናቸው፣ ሳይንሳዊ ዘዴዎች ናቸው። እነሱን በመጠቀም ነገሮችን አንደርስታንድ የምናደርግበት ወይም ለመረዳት የምንሞክርበት፣ ኤክስፕሌን የምናደርግበት ወይም አንድ ነገር ከበስተጀርባ የሆነበት ነው። ለምሳሌ ዲቮርስ፣ ለምሳሌ ጋብቻ የሚፈርስበት ምክንያት ምንድን ነው ብሎ አንድ ሰው ምርምር የሚያደርግ ኤክስፕላናቶሪ ጥናት ነው የሚያደርገው ማለት ነው። ለምን ዲቮርስን የሚያስከትሉትን ነገሮች ከበስተጀርባ ያሉትን ነገሮች ነው የሚመረምረው። ዲቮርስን ኤክስፕሌን ለማድረግ ነው የሚያጠናው ማለት ነው። አንደርስታንድ ለማድረግ ከሆነ ኤክስፕላናቶሪ ስተዲ ነው የሚያደርገው፣ ኤክስፕሎር ነው የሚያደርገው፣ አሰስ ነው የሚያደርገው፣ የሚመረምረው። ዋት ኢዝ የሚለው ጥያቄ ነው የመልሰው። ዲስክሪፕቲቭ ነው ጥናቱ፣ በአመዛኙ መግለጽ ነው ማለት ነው። ዋት ኢዝ ዚስ ዋት ኢዝ ዛት አይነት ጥያቄ አንስቶ እሱ ለመመለስ የሚያደርግ ጥረት ከሆነ እሱ ሳን አቴምፕት ቱ አንደርስታንድ ወርልድ አራውንድ ሂም ማለት ወይም ሄር። ሶስተኛው ፕሪዲክሽን ነው። ጥናት ካደረግን በኋላ ምርምር ከተደረገ በኋላ ኦብዘርቬሽንን በሉት ኤክስፐሪመንትን በሉት ወይም ወሬቨር ሳይንቲፊክ የሚባሉ ዘዴዎችን ተጠቅመን አንድ ነገር ላይ ከደረስን በኋላ ያንን ውጤት መሰረት አድርገን ወደፊት እንደዚህ ይሆናል ብለን ፕሬዲክት የምናደርግበት መንገድ ደግሞ ሶስተኛው የሳይንስ ስራ ነው። እንግዲህ ሳይንስ እነዚህ ባህሪያት አሉት። ስለዚህ ዋት ኢዝ ሳይንስ በምንልበት ጊዜ ሳይንስ ማለት የተፈተሹ ዘዴዎችን ሳይንሳዊ የሆኑ ዘዴዎችና ፕሮሲጀርስ ተከትለን ዓለምን የምንረዳበት የምናብራራበትና ወደፊት ይሆናል ብለን የምናስበው ነገር የምንተነበይበት ስልት ነው፣ ሳይንሳዊ ስልት ነው ማለት ነው። ሳይንስ ነው አጠር ብሎ ሲገለጽ። ሳይንስ መቼ ተጀመረ? እንግዲህ እንዳልኳችሁ ሳይንስ በኋላ የመጣ የ19ኛው መቶ ክፍለ ዘመን ነው ክስተት። ከዛ በፊት የነበረው ፊሎዞፊን ሃይማኖት ነው፣ ሪሊጅን ነበሩ ሲወዳደሩ የመጡት ማለት ነው። ሪሊጅን በመጠኑ እናየዋል። ሳይንስ በዘመናዊ መልክ የተጀመረው በአውሮፓ ከ15ኛው እስከ 17ኛው ከ1500 እስከ 1715 ባለው የ200 ዓመት ጊዜ ውስጥ ነው። ይሄ ፔሪድ ሳይንቲፊክ ሬቮሉሽን ወይም የሳይንስ አብዮት ተብሎ ይጠራል። ለምን? ዘመናዊ ሳይንስ የተጀመረው በዚህ ዘመን። በጥንት ጊዜ ቅድም እንዳልኳችሁ ጥያቄዎች ያነሱ ነበር። ብዙ የሰው ልጆች ጥያቄዎች ያነሱ ይመራመሩ ነበር እና አርስቶትል ብዙ ነገር ብለዋል። ለምሳሌ አርስቶትል በራሱ ጥያቄ መነሻ ሰው የተሰራው ከአፈር፣ ከእሳት፣ ከአየር እና ከውሃ ነው የሚል የራሱ ትንተና ነበር። ሆኖም ሳይንቲፊክ ሬቮሉሽን በሚጀምርበት ጊዜ ይሄን አይነቱ ትንተና የሚቀበል ሰው አልነበረም ማለት ነው፣ ተቀባይነት የለው። ስለዚህ ዘመናዊ ሳይንስ የተጀመረው ከ1500 እስከ 1715 ባለው የ200 ዓመት በተካሄደው ሳይንቲፊክ ሬቮሉሽን ጊዜ ነው ማለት። ሳይንቲፊክ ሬቮሉሽን የተባለው የሳይንስ አብዮት የተባለበት ምክንያት በዚህ ጊዜ ውስጥ እነ ኒውተን፣ እነ አይዛክ ኒውተን፣ እነ ዴካርት፣ እነ ምን ቁጥር ስፍር የሌላቸው እነ ቤከን፣ ፍራንሲስ ቤከን፣ እነዚህ የመሳሰሉ ታዋቂ የአውሮፓ ሳይንቲስቶች የተለያዩ ግኝቶችን የሞከሩበት ዘመን ስለሆነ ሳይንሳዊ ሀሳቦች የፈነዱበት ጊዜ ስለሆነ ነው ሳይንቲፊክ ሬቮሉሽን የተባለው። ሳይንስ እዛ ጊዜ የመጀመሪያው ዘመናዊ ሳይንሳዊ ሙከራ የኮፐርኒከስ ሙከራ ኒኮላስ ኮፐርኒከስ የፈረንጅ ስም እንዳይሆነ የሚመጣው ሆላንዳዊው ኮፐርኒከስ በ1542 ዓመተ ምህረት ያደረገው ሳይንሳዊ ማብራሪያ የመጀመሪያው የሞደርን ሳይንስ ዲስካቨሪ ነው። ያ ምንድነው? መሬት በፀሐይ ዙሪያ መሬትና ሌሎች ፕላኔቶች በፀሐይ ዙሪያ ይዞራሉ እንጂ ፀሐይ በመሬት ወይም ፕላኔት ዙሪያ አትዞር የሚል ጂኦሴንትሪክ ቲዮሪ የፈጠረበት ዘመን ነው 1542 ዓመተ ምህረት። ከዛ በፊት የሚታመነው ፀሐይ በመሬት ዙሪያ እንደምትዞር፣ ፕላኔቶች መሬት ዙሪያ እንደሚዞሩ፣ በአጠቃላይ ሴንተሯ መሬት እንደነበረች ነው። በዚህ ጊዜ ግን ኮፐርኒከስ
ይሄንን ቲዮሪ ሪጀክት የሚያደርግ ሀሳብ አመጡ። ያም የለም መሬት ናት የምትዞረው፣ ፕላኔቶች ናቸው፣ ፀሐይ ናት ሴንተሯ እንጂ መሬት አይደለችም የሚል ሳይንሳዊ ሀሳብ በማምጣት የሳይንስ ሬቮሉሽን ከፍ አድርገው የመጀመሪያው ሳይንሳዊ ሙከራ እሱ ነው ማለት ነው። እንግዲህ ሳይንስ በዚህ መልክ ተጀመረ። ግራቪቲ ቲዮሪ ብዙ በሶሻል ሳይንሱም ብዙ እነ ቶማስ ሆብስ እነ ጆን ሎክ የመጡበት 17ኛው ክፍለ ዘመን ሶሻል ሳይንስም ብቅ ያለበት ዘመን ነው ማለት ነው። ከዛ በኋላ እንግዲህ ደረጃ በደረጃ በተለይ በ19ኛው ክፍለ ዘመን ሳይንሶች ብራንች እያደረጉ እነ ሳይኮሎጂ፣ እነ ባዮሎጂ፣ እነ ዳርዊኒዝም፣ ኢቮሉሽን ቲዮሪ ወዘተ የሶሻል ሳይንስ ዘርፎች እየተፈጠሩ እያደጉ መምጣት ጀመሩ ማለት ነው። ሶ this is the history of science ባጭሩ። እና አይዲያስ ታሪክ አላቸው። ዛሬ የሰው ልጅ የደረሰበት ደረጃ የሀሳብ የእድገት ደረጃ this is the history of የሰው ልጅ ታሪክ የሰው ልጅ የእድገት ታሪክ is a history of ideas ሀሳቦች ናቸው። በቃ ትልቁ ሀያሉ ነገር በሰው ልጅ ህይወት ውስጥ ሀሳብ and idea has history ፊሎሶፊ የሀሳብ ታሪክ መገለጫ ነው። ከግሪክ ጀምሮ ሰዎች እያሰቡ የተለያየ ደረጃ እየታሰበ እየተለወጠ ከዛ ሳይንሳዊ ሀሳቦች መጣው፣ ፊሎሶፊ ተወለደ፣ ሳይንስ ከዛ በኋላ ዛሬ የደረስንበት ደረጃ ደረስን። ስለዚህ ዛሬ ያለንበትና የደረስንበት ደረጃ የሀሳብ ታሪክ ሂስትሪ ኦፍ አይዲያስ ከፍተኛው ደረጃ ነው። ገና ደግሞ ከዚህ በኋላ ብዙ በተለይ የዚህ የኤአይ የአርቲፊሻል ኢንቴሊጀንስ ሬቮሉሽን ደግሞ አሁን ጉድ እና ታምር እየፈጠረ እሱን ወደፊት የምናየው። ክቡራትና ክቡራን ስለ ሳይንስ መሰረታዊ ሀሳቦች ይህን ያህል ካልኩ ይበቃል። ሌላው የሳይንስ መገለጫው አንድ የረሳሁት ነገር ቲዮሪ አለ። ሜተድ ብቻ ሳይሆን ሳይንሳዊ ሜተድስ ብቻ ሳይሆኑ ቲዮሪ የሚል መሰረታዊ ነገር አለ። ንድፈ ሀሳብ አለ። ዘዴ እንግዲህ ዲፔንድስ ቲዮሪ መቼ ነው የሚያስፈልገው? ኳንቲቴቲቭ ሜተድ የምትጠቀሙ ከሆነ ለጥናታችሁ ከመጀመሪያው ከቲዮሪ ነው የሚጀምረው ጥናቱ። በሶሻል ሳይንስ ረገድ ኳሊቴቲቭ ሪሰርች ከሆነ ግን ቤዚካሊ ቲዮሪ በኋላ ነው የሚመጣው፣ ከመነሻው አይደለም ማለት ነው። ቲዮሪ ፕሩቭ ለማድረግ አይደለም። ቲዮሪ ጀነሬት ይደረጋል እንጂ ከቲዮሪ እዛ ውስብስብ ነገሮች አንገባም። ግን ባጭሩ ሳይንስን ሳይንስ የሚያደርገው ዘዴዎቹና የቲዮሪ ወይም የንድፈ ሀሳብ ጉዳይ የመኖሩ ነገር ነው ማለት ነው። ክቡራትና ክቡራን እንደው ስለ ሳይንስ አንዳንድ መሰረተ ሀሳቦችን ላካፍል ብዬ ነው። በሚቀጥለው ቪዲዮ ስለ ሃይማኖት ባጭሩ ስለ ሃይማኖት ትንተና መስጠት አያስፈልግም። ግን በተለይ ከዘመኑ ግጭቶች አንጻር ሰው ሃይማኖት ለምንድን ነው እንደው እንደ ሳይንስ እየቆጠረ የመጨረሻ እውነት አድርጎ የራሱ ሃይማኖት እምነት ነው ሳይንስ ፊሎሶፊ ማለት። ስለዚህ የማንም ሃይማኖት እውነት ነው ብሎ ማረጋገጥ ሳይንሳዊ ማረጋገጫ መስጠት የሚችል ሰው የለም። ስለዚህ እናምናለን የየራሳችን ሃይማኖት እንጂ የአንዱን ሃይማኖት እውነት በሌላው ሃይማኖት ላይ እውነት ፕሩቭ ለማድረግ የሚቻልበት ሁኔታ በሌለበት መንገድ ነው የምንጋጨው። እና ስለ ሃይማኖት ደግሞ ጥቂት ሀሳቦችን በሚቀጥለው ቪዲዮ አካፍላችኋለሁ። በዛሬው በዚሁ ሰናበታችሁ። ይስጥልኝ።